our live every week Thursday ሐሙስ ዕለት 1 ሰዓት እስከ 2 ሰዓት ድረስ ማለት ነው። so same time every week ማለት so ዶክተር በሚመቸው ሰዓት ሳምንት አስተካክሎ ይገባል። ዶክተር ቀጥታ ወደ ኢንትሮዳክሽን መጥራት ይችላል። እሺ እንግዲህ ያው ትምህርታችን የሚሆነው በአስተምህሮተ ሥላሴ ላይ ነው። አስተምህሮተ ሥላሴ ያው አሁን ባለንበት ዘመን በጣም አስፈላጊ የሆነ ትምህርት ነው። ምንም አያነጋግርም። በተለይ እኛ ሀገር አሁን ባለንበት ሁኔታ ውስጥ ያው በኢትዮጵያ አስተምህሮተ ሥላሴ በጣም በብዙ የተሰራበት ጉዳይ አይደለም። እንደዛ ስንል ያው ዕውቀቱ የለም ማለት ሳይሆን በመጽሐፍ ደረጃ ብዙ አልተጻፈም እስካሁን ድረስ። በጣም ጥቂት መጽሐፍት ናቸው የተጻፉት እና ከዚህ የተነሳ በፕሮቴስታንቱ ዓለም በተለይ በዚህ ጉዳይ ላይ በጣም የተመሳቀለ አስተምህሮ ነው የምናገኘው። በሌላው በኦርቶዶክሱ ዓለም ያው አንድ ጊዜ ሆኖ የተዘጋጀ ነገር ስላለ በራሳቸው መልኩ ያው የተዘጋጀ ነገር አላቸው፣ ብዙ ችግር የለም። በየመሃሉ ግን ከኛ ጋር ምን ልዩነት አለው አንድ ነው ወይ የሚለውን እንመለከታለን። ግን እስከዛሬ ባለው አስተሳሰብ ብዙዎች የፕሮቴስታንትና የኦርቶዶክስ አስተምህሮተ ሥላሴ አንድ አይነት መስሎ ነው የሚሰማቸው። ግን ያ ትክክለኛ አስተሳሰብ አይደለም። ፕሮቴስታንትና ኦርቶዶክስ በአስተምህሮተ ሥላሴ ይለያሉ። ፍጹም ነው የሚለዩት። መለየት ብቻ ሳይሆን ፍጹም ይለያሉ። በመቶ ባንልም ከፍተኛ ልዩነቶች አሉ በአመለካከታችን ላይ። እዛን ያው የገባን ስንሄድ ምንድነው የሚያለያየን እንደሚያቀራርበን የሚለውን ነገር በመደዳ እንመለከታለን። እና አስተምህሮተ ሥላሴን አስመልክቶ እንግዲህ ብዙ ጊዜ አሁን ባለንበት ወቅት የተለያዩ የእምነት ክፍሎች እንደነ ጀሆቫ ዊትነስ ኦንሊ ጂሰስ አስተምህሮተ ሥላሴ የተጀመረው በጣም በቅርቡ ማለትም ወደ 325 ሚቂያ ላይ አካባቢ ነው ብለው ስለሚሉ ብዙ አማኞችን ያው ያወናብዳሉ በዛ እና በጣም በቅርቡ የተጀመረ ነው። እንደገናም ደግሞ ከተለያዩ ባዕዳን ከሆኑ የአምልኮቶች የተቀዳ ነው የሚል ብዙ ነገር ይላሉ። እንግዲህ ይሄንን ነገር በስፋት እንመለከታለን። በቤተክርስቲያን ታሪክ የተለያዩ አስተምህሮዎች እንዴት ነው የተጀመሩት? ለምን ጀመሩ? በእምነት አቋም መግለጫስ መቼ ተቀመጡ? የሚለው የአስተምህሮተ ሥላሴያችንን ብቻ አያይዘን እንመለከታለን። እና አስተምህሮተ ሥላሴ የቆየ ነው፣ ግን በእምነት አቋም መግለጫ መልክ የተቀመጠው ነው ኒቂያ ጉባኤ ላይ እንጂ አስተምህሮው በአዲስ ኪዳናችንም ነበረ፣ በብሉይም ነበረ። ያው በመደዳ የምንመለከተው ነው የሚሆነው። ግን በእምነት አቋም መግለጫነት አልተቀመጠም። እስከ 325 ዓመተ ምህረት ድረስ በእምነት አቋም መግለጫነት አልተቀመጠም። ግን ያ ማለት አስተምህሮ አልነበረም ማለት ግን አይደለም። አስተምህሮ ከብሉይም እስከ አዲስም ድረስ አብሮ ነበረ። ግን ቤተክርስቲያን እንግዲህ የቤተክርስቲያንን ታሪክ ስንመለከት ጌታችን ኢየሱስ ክርስቶስ በነበረበት ዘመን ደቀ መዛሙርቱ ከሱ ጋር ነበሩ። ምንም ችግር አልነበረም። መምህሩ አለ። የሚጠየቅም ጥያቄ ካለ መምህሩ ይመልሳል። እነሱም አብረው ከመምህሩ ጋር ነው ያሉት። መምህሩ እንግዲህ ካረገ በኋላ ግን ነገሮች እንደቀደመው አልሆኑም። መምህሩ ካረገ በኋላ ሐዋርያቱም ወደ ተለያየ ቦታም ተሰራጭተዋል። በተለያየ ቦታም እግዚአብሔርን አገልግለዋል። እነ ጳውሎስም ሲጨመሩ እንደዚሁ። ስለዚህ በመጀመሪያዎቹ አባቶች ዘንድም እንደዚሁ የከፋ ችግር አልነበረም ሐዋርያቱም በነበሩበት ዘመን። እንግዲህ ሁለተኛውና ሶስተኛው ምዕተ ዓመት አራተኛው ምዕተ ዓመት ሲደረስ ነው ነገሮች በጣም እየተዝረከረኩ የተለያዩ አይነት አስተምህሮች እየፈሉ መሄድ ሲጀምሩ ነው ቤተክርስቲያን ቆም ብላ ማሰብ፣ አስተምህሮዋን ደግሞ በጋራ ሰብሰብ ብላ በአንዳንዶቹ ጉዳዮች ላይ የእምነት አቋም መግለጫን ማውጣት ግዴታ የሆነባት በዚህ ምክንያት ነው። ቤተክርስቲያን ካነቋት ቀደም ያሉ ብዙ አስተምህሮዎች ውስጥ ከሥላሴም በፊት ለምሳሌ በመጽሐፍ ቅዱሱ ላይ የተለያየ አስተሳሰብ ያራመዱ
እንደነ ማርሲዮን አይነት ሰዎች ነበሩ። ማርሲዮን እንግዲህ በአንድ መልኩ እግዚአብሔርን ለሁለት ተከፍሎ የብሉይ ኪዳኑን አምላክ ጨካኝ ተበቃይ እንደዛ በማድረግ የአዲስ ኪዳኑን አምላክ ብቻ የማወደስ ስራ ሲሰራ፣ ከዛ ባሻገር ነው ብሉይንም አልቀበልም አዲስ ኪዳን ውስጥም ደግሞ ቢሆን የጳውሎስን መልእክቶች ብቻ ነው የምቀበለው ከወንጌላት ደግሞ ሉቃስን ብቻ ነው የምቀበለው በማለቱ ቢያንስ ለቤተ ክርስቲያን የማንቂያ ደወል ሆኗታል። ሌሎችም ፋክተሮች ተጨምረው መጽሐፍ ቅዱሱን እንግዲህ ሰብሰብ ወደ ማድረግ ነገር የመራቸው አንዱ ነው። ሌሎች ደግሞ ቅድመ ሐዋርያቱ እንግዲህ ከሶስተኛው ከአራተኛው ምዕተ ዓመት በፊት በነበረ ቤተክርስቲያን ዘመን ውስጥ የተነሱ እንደነ ኖስቲኮች አይነት ኤቢዮናይትስ የሚባሉ እንደዚህ አይነት የተለያዩ አይነት ግሩፖች እንደው በሃይማኖት ደረጃ አንዳንዶቹ ባይደራጁም ብዙ አይነት የተበራረቀ አስተምህሮ ስለነበራቸው ቤተክርስቲያንን ቆም ብላ እንድታስብ ማስጠንቀቂያ ደውል ሰጥተዋታል። ያስተምሮተ ሥላሴውም ጉዳይ እንደዚሁ ነው። የእንግዲህ የጥንቷ ቤተክርስቲያን በዋነኛነት ሶስት ዋና ተግዳሮቶች ገጥሟት ነበረ። አንደኛው የአዲሱ እምነት ማለትም የክርስትናና የአይሁዳዊነት ግንኙነት የሚለው ነው። ይህ አዲስ የመጣው እንግዲህ ክርስትና አማኞች ክርስቲያኖች እንደተባሉ እናውቃለን። እነዚህ ክርስቲያኖች አሁን የሚያራምዱት እምነት ብሉይ ኪዳንን የሚያዳብር ነው፣ የሚያጠፋ ነው፣ የሚያሻሽል ነው፣ ምንድን ነው? እንደዚህ አይነቱ ነገር እንግዲህ በአብዛኞቹ ሰዎች ውስጥ ይሯሯጥ ነበረ። ምክንያቱም እንደምናውቀው አይሁዳውያን አሃዱ አምላኪዎች ወይም ሞኖቴይስቶች ናቸው። አሃዱ አምላክ አምላኪ ከሆኑ ደግሞ አሁን አዲስ የመጣው እምነት ክርስትና የሚባለው ኢየሱስ ክርስቶስንም መንፈስ ቅዱስንም አምላክ ናቸው የሚል አስተምህሮ ስላለው እንግዲህ ጎላ ብሎ እንደው በወቅቱ ዛሬ በወጣው ያክል ባይወጣም ይሄ ነገር ለብዙዎች ጥያቄ ሆኗል። ስለዚህ እንደዚህ ያሉትን ነገሮች ሐዋርያቱም በተለያየ እንግዲህ ጌታ ከሄደ ጀምሮ የተነሱ ነገሮች ናቸው እነዚህ ነገሮች። ስለዚህ እንደዚህ ያሉትን ችግሮች ሐዋርያቱም በጽሁፎቻቸው በመልእክቶቻቸው አድሬስ ለማድረግ ሞክረዋል። ከዛ በኋላ የተነሱት ጉዳዮች ግን እንዲህ በቀላሉ የሚበርዱ አልሆኑም። ሁለተኛውን ስንመለከት ሁለተኛው ችግር በጣም የምንከርምበት ሁለተኛው ችግር የክርስቶስና የአብ ግንኙነት የሚል ነው። ክርስቶስና አብ ምንድነው ግንኙነታቸው? እንግዲህ ጌታ በነበረበትም ዘመን ከዛም በኋላ ቀጥሎ ባለው ዘመን በጣም የታወቀው ነገር ክርስቶስ በዚህ ምድር ላይ ሰው ሆኖ እንደተመላለሰ ራሱ በነበረበት ዘመን ጭራሹንም ያው አዲስ ኪዳኑን እንደምናነበው ብዙዎቹ ጌታችን ኢየሱስ ክርስቶስን እንደ ዮሴፍና እንደ ማርያም ልጅ እንጂ እንደ አምላክ አይተውት አያውቁም። ከዚህ የተነሳ ይሄ ነገር እየቀጠለ ሄዶ በሁለተኛው በሶስተኛው ምዕተ ዓመት አካባቢ ሲደርስ ግን ጭራሹኑ ለኢየሱስ ክርስቶስ የተለያየ አመለካከት ስለ ክርስቶስ የተለያየ ግምት የሚሰጥባቸው ነገሮች እየበዙ መጥተዋል እና እንግዲህ የአብና የሱን ግንኙነት በተመለከተ ከፍተኛ ፍጭትና ግጭት እየታየ መጥቷል ማለት ነው። ሶስተኛው እንግዲህ በኋላ ደርበን የምንመለከተው የመንፈስ ቅዱስ ሕልውናና አምላክነትን በተመለከተ ማለት ነው። መንፈስ ቅዱስ ሕልውናው ምን አይነት ነው? እንደገና ደግሞ አምላክነትና አካልነት ከዚህ እንግዲህ ቀጥሎ ባሉት ጊዜያት እንደምንመለከተው መንፈስ ቅዱስ አምላክነትና አካልነት ማለትም ፐርሰን በሚለው እሳቤ አለ ወይ የሚሉት ነገሮች እንግዲህ እየተደራረቡ አንዱ ባንዱ ላይ እየተነባበረ በየጊዜው መጥቶባቸዋል ማለት ነው። ስለዚህ ምንድነው እኛ የምናደርገው አሁን የክርስቶስ እና የአብ ግንኙነትን አስመልክቶ ንግግር ከሱ ላይ ነው የምንጀምረው። ይሄ ነገር እንግዲህ በተለያየ ግሩፕ እየተነገረ በተለያየ ግሩፕ ወዲህ ያለ ሲመጣ የጥንቷ ቤተክርስቲያን
እንደ ቤተክርስቲያን እንግዲህ ጥንቷ ቤተክርስቲያን ብለን በነገራችን ላይ ምስራቋና ምዕራቧ ሲባል የመጀመሪያው አከፋፈላቸው መልክዓ ምድራዊ ወይም ጂኦግራፊካል ነው። በምዕራብ የሚኖሩት የምዕራቧ፣ በምስራቅ የሚኖሩት የምስራቋ ተብለዋል እንጂ እንደዛሬው አከፋፈሉ የነገረ መለኮት አይደለም። የዛን ጊዜ ምስራቋ ምዕራቧ የሚባል ነገር የለም። ምስራቋ የምንላት በዛን ሰዓት እንግዲህ ቁስጥንጥንያ ወይም ኮንስታንቲኖፕል አካባቢ የነበሩት አማኞች ማለት ነው። እዛ የነበሩት አማኞች በምስራቅ ስለሚኖሩ በነበረው ዓለም በምስራቅ በኩል የምስራቋ ተብለዋል። እንደገናም ደግሞ በምዕራብ በኩል የነበሩት የምዕራቧ ተብለዋል ማለት ነው። በኋላ ላይ ላቲኖቹ፣ በኋላም እንግዲህ ካቶሊኮቹ የሚባሉት ማለት ነው። አከፋፈሉ እንደዚህ ነው። አሁን መነሻችን ላይ እንግዲህ የምዕራቧና የምስራቋ ስንል በዛ ሐሳቤ ነው ነገሮችን ማየት የሚኖርብን። ስለዚህ እንግዲህ ይሄ ነገር ሲነሳ አንዳንድ ግለሰቦች ማለትም ነገሩ ይመለከተናል፣ እንደገናም ደግሞ ትንሽ ቢሆን የመጽሐፍ ቅዱስ ዕውቀት አለን ብለው የሚሉት ሰዎች ለተነሳው ችግር ማለትም የክርስቶስና የአብን ግንኙነት አስመልክቶ ለተነሳው ችግር የየራሳቸው መፍትሄ መስጠት ጀምረዋል ማለት ነው። እና እነዚህ ሰዎች እንግዲህ የየራሳቸውን ክርስቶስና አብ አላቸው ብለው የሚያምኑትን እንደ እግዚአብሔር ቃል አምነንበታል ያሉትን የመፍትሄ ሐሳብ አቅርበዋል። ለዚህ እንግዲህ የመጀመሪያው ሰው የሚሆነው ቴዎዶጦስ የሚባለው ሰው ነው። ይሄ ቴዎዶጦስ ኢየሱስ ክርስቶስና አብ ያላቸውን ግንኙነት አስመልክቶ ምንድነው ያለው? ክርስቶስ እስኪጠመቅ ድረስ አምላክ አልነበረም፣ እንደማንኛውም ሰው ተራ ሰው ነበር የሚል አመለካከት አራምዷል። ሲጠመቅ መለኮታዊ ባህሪ ገብቶበታል። ማለትም ሲጠመቅ አምላክ በሱ መስራት ጀምሯል። እና እንግዲህ ይህ የአምላክ ኃይል ነው በእርሱ መስራት የጀመረው። ስለዚህ ከጥምቀቱ በኋላም ኢየሱስ አምላካዊ ያደረጋቸውን አምላካዊ ተግባራት በሙሉ እግዚአብሔር በሱ የሰራው እና አምላክነት የሰጠው ያ ነው። ከትንሣኤ በኋላ እግዚአብሔር ልጅ አድርጎ ተቀብሎታል የሚል አስተምሮ ነው ያቀረበው። እንግዲህ የራሱ ሰውየው ይሄንን ሲናገር ያው ለክፋት አይደለም፣ ግን ለችግሩ መፍትሄ ለመስጠት ነው፣ የመሰለውን መፍትሄ ለመስጠት ነው የፈለገው። እና ይሄ ትምህርቱ እንግዲህ ዳይናሚክ ሞናርኪያኒዝም ይባላል፣ አዶፕሽኒዝምም ይባላል። ምክንያቱም ክርስቶስን እግዚአብሔር በጥምቀቱ ጊዜ አዶፕት አደረገው፣ ልጅ አደረገው የሚል ሐሳብ ውስጡ ስላለ እና እንግዲህ ቴዎዶጦስ ምን አለ? አምላክነቱን ካደ በአንድ መልኩ ማለት ነው። አምላክ አልነበረም፣ አምላክ የሆነው ከተጠመቀ በኋላ ነው። ያም አምላክነት በእርሱ መስራት ስለጀመረ ለዚህ ነው ዳይናሚክ ሞናርኪያኒዝም የተባለው ለዛ ነው። እና የመጀመሪያው እንግዲህ ሐሳብ አቅራቢያችን መፍትሄ ሐሳብ ሰጪው ቴዎዶጦስ ነው። ከሱ በመቀጠል ሰባሊዮስ የተባለ ሰው፣ ሊቢያዊው ሰባሊዮስ ያው ዛሬ ኦንሊ ጂሰስ የሚባሉት ሰዎች አባት ነው። አንዳንዶቹ ያንን ያው እንደዛ መባልን አይፈልጉም፣ ግን ያው ያስተምሯቸው ምንጭ እሱ ነው። ሰባሊዮስ እሱ ደግሞ በተለየ መልኩ ለጉዳዩ መልስ ለመስጠት ሙከራ አድርጓል። ሰባሊዮስ ደግሞ ያለው የሱ ትምህርት ሞዳሊስቲክ ሞናርኪያኒዝም ነው የሚባለው። እግዚአብሔር በሶስት ሞዶች ወይም ኩነቶች፣ በግዕዝ ኩነት ይባላል። ኩነት ሁኔታ ማለት ነው፣ አኳኋን ማለት ነው። ስለዚህ በሶስት ሞዶች እግዚአብሔር ራሱን ገልጧል። አብ በመሆን ዓለምን በመፍጠር እንደዛ ያሉትን የፍጥረት ስራዎች በአጠቃላይ ሰዎችን ፍጥረታትን በመፍጠር እንደዛ ባለው ተግባር አብ ሆኖ ይኖር ነበረ። ከዛ በኋላ ደግሞ ወልድ በመሆን እንግዲህ ይሄንን ትንሽ ዘርዘር አድርገን የምናይበት ሁኔታ ይኖራል። በወልድነት ደግሞ ህዝቡን ለመዋጀት ወልድ ሆነ። ያው አብ የነበረው ወልድ ሆነ። ከዛ በኋላ ደግሞ ህዝቡን ለማደስና ለመቀደስ በመንፈስ ቅዱስነት ተገልጧል የሚል አስተምህሮ ሰባሊዮስ አስተላልፏል ማለት ነው። ለዚህ ነው እንግዲህ የሰባሊዮስ ትምህርት
ሞዳሊስቲክ ሞናርኪያኒዝም ተብሏል። እግዚአብሔር በሶስት ሞዶች ራሱን ገልጧል የሚል አመለካከት ስላለው ማለት ነው። ዛሬ ካለው ነገር ጋር እንግዲህ ስናየው ዛሬ እሱ ተከታዮች የኦንሊ ጂሰስ ወይም በአዲስ አበባው የቤተክርስቲያናቸው መጠሪያ ለሐዋርያት ቤተክርስቲያን እንደሚባሉት እና ዛሬ ላይ ብዙ ማሻሻያ ስላደረጉ አሁን ላይ አንዳንድ ጊዜ ክርክር ከነሱ ጋር ሲደረግ በዩቲዩብም ላይ በሚያቀርቡት አንዳንድ መግለጫና ትምህርት ስንመለከት ከዚህ ወጣ ያለ ነገር ነው የሚናገሩት። ለዚህ ነው አንዳንዴ ያው በተለመደው መልኩ ሰዎች ሊሞግቷቸው ይሞክራሉ። እናንተ ሞዳሊስት ናችሁ ስለዚህ እንዲህም ነው እንዲያም ነው ሲሏቸው አይ የለም እንደሱ አይደለም የሚል ሐሳብ ያቀርባሉ። እንግዲህ ዛሬ ላይ ስላሴን አስመልክቶ በፊት እንደነበረው አይነት አቋም የላቸውም። በአብም በወልድም በመንፈስ ቅዱስም እናምናለን የሚል አስተሳሰብ አላቸው። ግን የሚያምኑበት መንገድ እኛ በምናምንበት መንገድ ግን አይደለም። ይሄንን በደንብ ጠንቅቀን ያው አስተምሯቸውን እንመለከታለን። በተወሰነ መጠንም ቢሆን ያው አሁን ሰባሊዮስ ምን አለ ምንድን ነበርስ ማስረጃው የሚለውን አንዳንድ ነገሮች ስንመለከት ያው ያንን እንመለከት ለማየት በዝርዝር ለማየት እንሞክራለን። እና የስላሴ ሞዴላቸው ዛሬ ላይ ብዛት ያለው ነው። ምናልባት እሱን በወረቀት ፖስት የምናደርግበት ሁኔታ እንፈጥራለን። ለምን አሁን ለመጻፍም አያመችም። ግን እንዲሁ ሐሳቡን ለመግለጽ ያህል አሁን ያሉት ማለት ነው አሁን ያሉት ሞዳሊስቲክ ሞናርኪያኒዝሙን ብዙ አይጠቀሙም። ምክንያቱም ምንም እንደማያዋጣ ስለሚያውቁ አሁን ከዛ ሸሽተው ለየት ባለ መልኩ ነው እየተናገሩ ያሉት። እንግዲህ የሐዋርያት ቤተክርስቲያን አሁን ያላትን የስላሴ ሞዴል ስንመለከት አይነቱ ወደ 8 አይነት ይደርሳል። በዝርዝር የሚጠቀሙበት ማለት ነው። ይሄንንም ያው በዝርዝር ለማየት የሚፈልጉ ሰዎች ኢየሱስን ማን ይሉታል የሚለውን የቢሾፕ ተክለማርያም ገዛኸኝን የቆየ መጽሐፍ ማየት ይችላሉ። እዛ ላይ ያወሳቸው በዝርዝር በተለያዩ ገጾች ላይም ቢሆን ለማቅረብ ሞክረዋል። ቃሉ ይናገር የሚልም መጽሐፍ አላቸው። እንደዛ እና በተለይ ግን በመጀመሪያው ላይ ብዙ ዝርዝር ሐሳብ አስቀምጠዋል። እና ይሄንን ዝም ብለን ያው ለሬኮርዱ ያክል ልበለውና ካስፈለገን በወረቀትም ጽፈን እናደርገዋለን ፖስት እናደርገዋለን። ሞዴሎቻቸው በአዲስ ኪዳንና በብሉይ ኪዳን ተደርገው በሁለት ነው የሚቀርቡት። ለዚህ ነው ዛሬ አሁን ከነርሱ ጋር ለመነጋገር በጣም አመቺ የማይሆነው አንዱን ሲባሉ ሌላኛውን ሞዴል ያደርጋሉ፣ አንዱ ሲባሉ ሌላኛውን ስለሚያነሱ ለመሞገትም አስቸጋሪ ነው። ግን ዞሮ ያው የሚሉትን ነገር ስንመለከት በብሉይ እና በአዲስ የተለያየ ሞዴሎች ይጠቀማሉ። በብሉይ ኪዳኑ ላይ የመጀመሪያው ሞዴል ላይ መለኮቱ ወይም መለኮታዊ ባህሪው አንድ እግዚአብሔር የሆነበት ምን ማለት ነው? እግዚአብሔር ብለን ስንል አንድ እግዚአብሔር ነው ያለው የሚል ሞዴል አላቸው። ይሄንንም ልክ ቅድም ሰባሊዮስ እንዳለው አንዱ እግዚአብሔር ግን ራሱን በሶስት ኩነቶች ወይም ሞዶች ገልጧል የሚል ያው የቆየውን አስተምሯቸውን ይናገራሉ። በአብነት በስጋ ሳይታይ ይላሉ። በወልድነት ደግሞ በስጋ ተገልጦ ማለትም የእግዚአብሔር ልጅ ሆኖ የሐዋርያት ቤተክርስቲያን ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ሲወለድ ነው የሚሉት ማለትም በስጋ ሲመጣ ነው። ከዛ በፊት ልጅ አልነበረም የሚል አስተምሮ ነው ያላቸው። እና ከዚህ የተነሳ አስቀድሞ ቃል ነበረ። ከዛ በኋላ ከድንግል ማርያም ደግሞ እግዚአብሔር ያን ቃሉን ምን አደረገው? ልጅ አረገው፣ ሰው አረገው። ሰው ሲያረገው ደግሞ ለራሱ ማደሪያ ሆነ የሚል ትምህርት ነው ያላቸው። ስለዚህ የመጀመሪያው ሞዴላቸው እንግዲህ በመለኮቱ ወይም መለኮታዊው ባህሪ አንድ እግዚአብሔር የሆነበት። አንድ እግዚአብሔር ሲባል የምናወራው ስለ መለኮታዊው ባህሪ ነው። ባህሪው ነው አንድ እግዚአብሔር የሚባለው። ስለዚህ አንደኛው ይሄ ነው በዚህ በብሉይ ውስጥ። ሁለተኛው ደግሞ አንዱ አምላክ ደግሞ
ከዘላለም ራሱን የገለጠባቸው መንገዶች የሚሉት ነገር አለ። አንዱ አምላክ ከዘላለም ራሱን በአብነት በቃልነትና በመንፈስ ቅዱስነት ገልጧል። ይሄው አንድ አምላክ እንግዲህ አንድ አምላክ ሲሉ ስለ ባህሪው ነው የሚናገሩት። ይሄ አንዱ አምላክ አምላካዊው ባህሪ ራሱን በአብነት በቃልነት በመንፈስ ቅዱስነት ገልጧል። ከላይኛው ትንሽ ለየት የሚልበት ነገር ምንድነው? ስለዚህ ሁለተኛው ላይ በቃልነት ነው። ሞዳሊስቲክ ሞናርኪያኒዝሙ ላይ በወልድነት የሰው ልጆችን ለመዋጀት የገለጠበት ነው የሚሉት። ስለዚህ አሁን እዚህኛው ሁለተኛው ሞዴላችን ላይ አንዱ አምላክ ራሱን ከዘላለም ነው የሚሉት። ከዘላለም በአብነት በቃልነት በመንፈስ ቅዱስነት ገልጧል። የላይኛው ግን ሞዳሊስቲክ ነው። ምንድነው ደግሞ ልዩነቱ? አብ ሆኖ እያለ ወልድ አልነበረም፣ ወልድ ሆኖ እያለም አብም አልነበረም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስ ሲሆን ደግሞ በቃ መንፈስ ቅዱስ ብቻ ነው፣ ወልድም አይደለም አብም አይደለም ነው ሞዳሊስቲኩ። እዚህ ሁለተኛው ላይ ግን ስንመጣ አንዱ አምላክ ራሱን ከዘላለም በአብነት በቃልነትና በመንፈስ ቅዱስነት ገልጧል ማለታቸው ነው ልዩነቱ። በዚሁ ሶስተኛው እንግዲህ አሁን እየተነጋገርን ያለነው መለኮቱ ራሱ አንድ እግዚአብሔር የሆነበትን መንገድ ነው። ሶስተኛው የእግዚአብሔር የተፈጥሮ ባህሪያት ይሉና የእግዚአብሔር እንግዲህ ስለ አንድ እግዚአብሔር ሲሉ አሁን መለኮቱ ነው አንድ እግዚአብሔር በእነሱ ሂሳብ። የእግዚአብሔር የተፈጥሮ ባህሪያት ይሉና ሕይወት፣ ቃል፣ እስትንፋስ። ሕይወት ቃልና እስትንፋስ ብለው ሲሉ ደግሞ ሕይወት አብ ነው፣ ቃል ወልድ ነው፣ እስትንፋስ መንፈስ ቅዱስ ነው። እንደዛ ባይረዱትም ማለት ነው። ስለዚህ አንድ እግዚአብሔር ሕይወት አለው፣ ቃል አለው፣ እስትንፋስ አለው። እንደውም ቄስ ተክሌ በመጽሐፋቸው ላይ ኢየሱስን ማን ይሉታል በሚለው ላይ ምንድነው የሚሉት? አንተ ሳትተነፍስ መኖር እንደማትችል እግዚአብሔርም ደግሞ ሳይተነፍስ አይኖርም። ስለዚህ እንደገናም ደግሞ አንተም የምትናገር እንግዲህ በኦርቶዶክስ በኩነት ትምህርታቸው ላይ ተናጋሪነት ነባቢነት የሚባል ነገር እንዳለው ማለት ነው። ከዚህ ጋር ከኦርቶዶክሱ ጋር የሆነ የሚመሳሰል አስተምሮ አላቸው። መጨረሻ ላይ እንግዲህ ትንሽ እሱ ነገር ማንሳታችን አይቀርም። ኩነት የሚባል ትምህርት በኦርቶዶክስ ስላለ በኩነቱ ውስጥ እንግዲህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት ነው። ይሄንን የሐዋርያት ቤተክርስቲያን ታምናለች ማለት ነው። ስለዚህ አሁን ያነሳናቸው ሶስት ሐሳቦች መለኮቱ ራሱ አንድ እግዚአብሔር በሆነበት ማለት ነው። መለኮቱ አንድ እግዚአብሔር በሆነበት ማለትም አንድ እግዚአብሔር ብለን ስንል አንድ ስለሆነው ስለ መለኮታዊ ባህሪው ነው የምናወራ ማለት ነው። ይሄ መለኮታዊ ባህሪ ደግሞ በአንድ ቁጥር እንዳየነው በሞዳሊስት ሞናርኪያኒዝሙ፣ በሁለተኛው እንዳየነው ራሱን ከዘላለም በአብነት በቃልነት በመንፈስ ቅዱስነት በመግለጥ፣ በሶስተኛ እንዳየነው ደግሞ አንዱ እግዚአብሔር ራሱ ልክ እንደ አንድ ግለሰብ ብትወስዱት ሕይወት አለው፣ ቃል አለው፣ እስትንፋስ አለው። በዚህ ነው አንድ ነው። ይሄ እንግዲህ ሶስት አዝሏል ራሱ። ይሄ አብ ደግሞ እግዚአብሔር የሆነበት ሞዴል ደግሞ አላቸው። ስቲል ብሉይ ኪዳን ላይ ነው ያለነው፣ አትዘንጉ። ብሉይ ኪዳን ላይ ቆመን አንደኛው ሞዴል አምላክ ራሱ እግዚአብሔር የሆነበት ባህሪው፣ ሁለተኛው ሞዴላቸው ላይ ደግሞ ይሄ እንግዲህ አራተኛ ያደርገዋል በብሉይ ኪዳን ማለት ነው። ሶስቱን ከላይ ያየናቸው እንደተጠበቁ ሆነው አብ ደግሞ እግዚአብሔር የሆነበት ነው። ሁለተኛው ሞዴል ላይ ምንድነው የሚሉት? እግዚአብሔር ብለን ስንል አምላክ ብለን ስንል አብ ነው አምላክ ብለው የሚሉበት ሞዴል ደግሞ ማለት ነው። ከላይ አምላክን በባህሪው ወስደው በሶስት ተነተኑ። እዚህ ጋር ደግሞ አራተኛው ጋር ይመጡና አብ አምላክ ሲባል አብ ነው አምላክ የሚባለው የሚል ነገር ይናገራሉ ማለት ነው። እዚህ ማብራሪያቸው ምንድነው? እግዚአብሔር አንድ ነው፣ በባህሪው ውስጥ ደግሞ ቃልና እስትንፋስ አሉት። አሁን እግዚአብሔር አንድ ነው ሲሉ አብን ማለታቸው አንድ ነው። አንድ እግዚአብሔር ስንል አብ ማለታችን ነው። በባህሪው ውስጥ ደግሞ ይሄ አብ ቃልና እስትንፋስ አሉት። ስለዚህ አሁን አምላክነቱን ከቅድሙ በተቃራኒ ለአብ ይሰጡታል ማለት ነው። ቅድም አምላክነቱን እግዚአብሔር ለሚለው አካል ነበር የሰጡት። እዚህ ውስጥ ግን አብን አምላክ ያደርጉታል። አብ ደግሞ ቃልና እስትንፋስ አሉት ብሎ ይላሉ። አብ ከጥንት በቃልነትና በመንፈስነት ነበረ። አብ ከጥንት በቃልነትና በመንፈስነት ነበረ፣ ይኖራል ደግሞ ይላሉ።
ስለዚህ አሁን አምላክነቱን ለአብ ብቻ ሰጡት ማለት ነው። ስለ ሁለቱ ሲናገሩ እንግዲህ ሁለቱ አስገኝ ስላላቸው አምላክ አይደሉም ነው የሚሉት። ሁለቱ አስገኝ ስላላቸው አምላክ አይደሉም። ሁለቱ ማናቸው? ቃልና መንፈስ ቅዱስ። አብ ራሱ ቃልን መንፈስም ስለሆነ ደግሞ ይላሉ በቃሉ ሲፈጥር በስንፋሱ ሕይወት ሲሰጥ ኖሯል ደግሞ ይላሉ። ስለዚህ እዚህ ጋር እንግዲህ አሁን በብሉይ ኪዳን የተመለከትነው ሞዴል ላይ አራት ነገር ነው የተመለከትነው። እግዚአብሔርን ራሱን እንደ አምላክ አድርገው ባህሪውን ቅድም እንዳየነው በሶስት አድርገው ይከፋፍላሉ። እዚህ ሁለተኛው በብሉይ የመጨረሻው አራተኛው ላይ ግን አምላክ የሚያደርጉት አብን ነው። ሁለቱ አምላክ አይደሉም ይላሉ። አስገኝ ስላላቸው አምላክ አይደሉም። ይሄኛው በቃልነት ይሄ በመንፈስነት ከውስጡ እንደ ባህሪ ስለሚኖሩ ሁለቱ አምላክ አይደሉም፣ አምላክ አብ ብቻ ነው ይላሉ። ይሄ እንግዲህ በብሉይ ኪዳን አራት ሞዴሎች ተመለከትን ማለት ነው። የሞዴሎቹ መብዛት ቅድም እንዳልኩት የሚፈጥረው ነገር ምንድነው? በአንዱ ክርክር ስታነሱ በሌላው ያነሳሉ። አይ እንዲህ ማለታችን ነው፣ አይ የለም እንዲህ ማለታችን ነው የሚል ያው ጅዋጅዌ ለመጫወቻ ያመቻቸዋል። ግን እነዚህ በሙሉ ሞዴሎቹ የተወሰዱት ራሱ የቤተክርስቲያን እንግዲህ ለብዙ ዘመናት የቤተክርስቲያኒቷ መስራችም ዋና ቢሾፕም ሆነው ከነበሩት ከቄስ ተክለማርያም ገዛኸኝ ነው። አሁን በህይወት የሉም። ስለዚህ ትምህርታቸው ላይ ያው ይሄ ቁጭ ብለዋል። የአዲስ ኪዳን ሞዴሎቻቸውን ስንመለከት ደግሞ መለኮቱ አንድ እግዚአብሔር የሆነበት ሞዴል አላቸው። ልክ እንደ ቅድሙ መለኮቱ አንድ እግዚአብሔር የሆነበት ሞዴል አላቸው። እዚህ ውስጥ ሁለት አሉ የሚነሱ። እግዚአብሔር ይሉና አብ መለኮቱን ያመለክታል። ወልድ ስጋው ነው፣ የመለኮቱ ማደሪያ ነው። መንፈስ ቅዱስ ደግሞ እስትንፋሱ ነው ይላሉ። ስለዚህ አሁን አንድ እግዚአብሔር ይሉና አንድ እግዚአብሔር ካሉ በኋላ የዚህ አንድ እግዚአብሔር ልክ አንድ እግዚአብሔር እንደ ሰው ሳሉት፣ ልክ እንደ አንድ ሰው ሳሉትና ልክ ያ የሳልነው ሰው አብ የሚባል መለኮት አለ፣ ውስጡ መለኮት አለ፣ ያ አብ ነው። ይሄ ሰውዬ የሳልነው ሰውዬ ወልድ የሚባል ደግሞ አለው፣ ስጋው ደግሞ የመለኮቱም ማደሪያ ነው። እንግዲህ እዚህ ጋር አስተምሮ ላይ ትንሽ የሚጋጭባቸው ነገር ምንድነው? ያው የኛም ማደሪያው ነን፣ የመንፈስ ቅዱስም ማደሪያ ነን ይላል። የወልድም እንደገና ደግሞ ስጋውን እነሱ ያው ስጋው የሚባለው አሁን ዛሬ ብዙ ክርክር እሱ ላይ ነው ተንተርሰው የሚከራከሩት። የአብ ማደሪያ ነው። ልክ እንደውም ቄስ ተክሌም ሌሎችም ከሳቸው በኋላም ያሉት እንደሚናገሩት ቱታው ነው ይላሉ። ልክ እንደ ቱታ ራሳቸው ነው ቃል በቃል ነው እንደዛ ያሉት፣ ተርጉመን ሳይሆን ልብሱ ነው፣ ቱታው ነው፣ ስጋው እንደዛ ነው ይላሉ። ስለዚህ የአብ ማደሪያ ነው። እስትንፋሱ ደግሞ እስትንፋሱ ነው። በዚህ በመጀመሪያው ሞዴላቸው ውስጥ በአዲስ ኪዳን ውስጥ ሁለተኛው ደግሞ እግዚአብሔር ይሉና አሁንም መለኮትነቱን ለእግዚአብሔር ይሰጡና አንድ አካል ሲባል ክርስቶስ እንግዲህ አካልነትን ፊዚካል ወደ ሆነው አካልነት ወስደውት ማለት ነው። እኛ እንግዲህ ምን ማለታችን ነው የሚለው በትምህርታችን ውስጥ እናነሳለን። ፊዚካል የሆነውን አካል ወስደው ክርስቶስ ነው። አንድ ስም ሲባል ኢየሱስ፣ ሁለት ባህሪያት ወደሚል ደግሞ ይመጣሉ፣ አምላክና ሰው። ስለዚህ እንግዲህ እግዚአብሔር ሲባል አንድ አካል፣ አንድ ስም፣ ሁለት ባህሪያት። ሁለቱ ባህሪያት አምላክ ውስጡ ያለው አብ ማለት ነው። ሰው ይሄ እንግዲህ ሰው የሚባለው ከአብ የሚያንስ በአብ ደግሞ የተዘጋጀ ነው። ቃል ከመንፈስ ቅዱስ ጋር ሲደመር በማርያም ማህፀን ውስጥ ቃልና መንፈስ ቅዱስ ባደረጉት ውህደት የተፈጠረ ሰው ማለት ነው፣ የተገኘ ሰው ነው በእነሱ አመለካከት ማለት ነው። ስለዚህ በአዲስ ኪዳናችን መለኮቱ እግዚአብሔር የሆነበት ሞዴል አላቸው። ሁለተኛ ደግሞ እንደ ቅድሙ ደግሞ አብ አምላክ የሆነበት ሞዴል ደግሞ አላቸው። በአዲስ ኪዳን ምን ይላሉ? የእግዚአብሔር አብ ተፈጥሮ ቃልና መንፈስ ቅዱስ ያለው ተፈጥሮ ነው ይላሉ። የእግዚአብሔር አብ ተፈጥሮ ቃልና መንፈስ ቅዱስ ያለው ተፈጥሮ ነው። እንግዲህ ይሄንን ምናልባት በውጭው ዓለም ካሉት ዴቪድ ኬ በርናርድ
እንደነሱ ካሉ ከነሱ በጣም ትልቅ አዋቂ የሚባሉት ምሁራን ወስደው ሊሆን ይችላል። ኔቸር የሚለውን ነገር ወስደው ሊሆን ይችላል። በአማርኛችን ይሄ አይሰራም። ምክንያቱም ተፈጥሮ የሚለው ቃል ፈጠረ ከሚለው ግስ ስለሆነ የሚወጣው እግዚአብሔር ተፈጥሮ የለውም ስላልተፈጠረ ማለት ነው። እኛ ተፈጥሮ አለን፣ ተፈጥረናል። እግዚአብሔር ባህሪ ነው ያለው እንጂ ተፈጥሮ የለውም። ስለዚህ አነጋገሩ ሲጀመርም ትክክል አይደለም። ግን የእግዚአብሔር አብ ተፈጥሮ ቃልና ቅዱስ መንፈስ ያለው ተፈጥሮ ነው። አሁን አብን አምላክ ሲያደርጉ ማለት ነው። አብን አምላክ ሲያደርጉ ሁለተኛው ይሄ ነው። በአዲስ ኪዳን ከላይ በአንድ ቁጥር ውስጥ ሁለት ተመለከትን። ሶስተኛ ይሆናል እንግዲህ ማለት ነው። አብ አምላክ የሆነበት ሁለተኛ ይሆናል። በአንደኛው ውስጥ ሁለት አሉ ኦሬዲ፣ ሶስተኛ ነው የሚሆነው በድምር። የመጨረሻውና አራተኛው በአዲስ ኪዳን ላይ እግዚአብሔር ሰውን የሚመስልበት ደግሞ ሞዴል አላቸው። ስላሴን ከሰው ጋር የሚያመሳስሉበት ማለት ነው። ምን ይላሉ? እግዚአብሔር መንፈስ አለው፣ እሱም መለኮቱ ነው። እንግዲህ ያ ምን ሊሆን ነው? አብ ሊሆን ነው ማለት ነው። እግዚአብሔር ደግሞ ነፍስ አለው፣ ያንን ነፍስ ደም ብለው ይጠሩታል። ነፍስም ደምም በእርስ በርሱ ተለዋዋጭ በሆነ አነጋገር ማለት ነው። ነፍሱም ደሙ ይሉና ልክ እንደ ሰው ነፍስ አለው ይላሉ። እግዚአብሔር እንደ ሰው ነፍስ አለው፣ መንፈስ አለው፣ መለኮቱ ነው። ስጋ ደግሞ አለው። እዚህ ጋር ነው እንግዲህ ወጣ ያለ ነገር የሚያመጡት። እንግዲህ እስከዛሬ ያው ስለ ሰማያዊ ስጋ መቼም ሳትሰሙ አትቀሩም ብዬ አስባለሁ። ሰማያዊ የሆነ ስጋ ነው ያለው። የኢየሱስ ክርስቶስ ስጋ ከማርያም የተገኘ አይደለም፣ ከሰማይ የወረደ ነው። ስለዚህ የኢየሱስ ስጋ ሰማያዊ ስጋ ነው። ይሄ ነገር ራሷ ቤተክርስቲያኒቷን በሁለት ሰንጥቋታል። ሰማያዊውን ስጋ የሚያምኑ በተለይ በኢትዮጵያ ውስጥ በቢሾፕ ተክሌ የሚመሩት በሰማያዊ ስጋ የሚያምኑ ናቸው። በዓለም አቀፋዊ የኦንሊ ጂሰስ ዓለም አቀፉ ማህበር ተወግዘዋል። ዩፒሲአይ የሚባል አለ በውጭ ዓለም ያው የንም ትምህርት የሚራመድ ድርጅት እነ ቄስ ተክሌ ተወግዘዋል። ብዙ ሀገር ደግሞ ሌላ የነዛን የሚያራምድ ሌላ ግሩፕ አለ። ዞሮ ዞሮ አሁን እንግዲህ ያሉት የኦንሊ ጂሰስ ሰዎች በዋናው ድርጅት ውስጥ የከረሙት የኢየሱስ ክርስቶስ ስጋ ሰማያዊ ስጋ ነው ብለው ነው የሚያምኑት። ከማርያም አልተገኘም። ያ ስጋ ከሰማይ ነው የመጣው፣ በማርያም በኩል አልፎ ተወልዷል እንጂ ሰማያዊ ነው፣ ምድራዊ አይደለም ብለው ነው የሚያምኑት። ስለዚህ እንግዲህ አሁን በብሉይም በአዲስም አራት ሞዴሎች አየን። 8 ሞዴል ነው ያላቸው እና ይሄ ሞዴል በጣም ዝብርቅርቅ ያለ እርስ በርሱም የማይስማማ እና አስተምሮተ ስላሴን ያው እነሱ በስላሴ አያምኑም ሲጀመር። ኦንሊ ጂሰሶች አስተምሮተ ስላሴ ክርስቲያኖች የሚከተሉት ከተለያዩ እንግዲህ ምናልባት አንዳንድ ትንንሽ መጽሐፍ ቡክሌት ሳይታችሁ ይሆናል። ጆቫው ዊትነሶቹም እነሱም አስተምሮተ ስላሴ ያው አዲስ ኪዳን ላይ ለመግቢያ ላይ አድርገን ያን እንመለከተዋለን። ከተለያዩ እንደ ባቢሎን ቡዲስት እንደዛ ከግብጽ ካሉ በሶስትነት እንደተጣምረው ከሚመለኩ አማልክት የተኮረጀ ነው የሚል ክስ ነው በእኛ ላይ የሚያቀርቡት። ያው ትክክል ባይሆንም አዲስ ኪዳን ላይ እንደ መግቢያ አድርገን እንመለከተዋለን። ስለዚህ አሁን ይሄ ሰባሊዮስ እንግዲህ ሰባሊዮስ ከላይ እንዳየነው ይሄንን ሁሉ አላነሳም። በወቅቱ የመጀመሪያው ሞዳሊስቲክ ሞናርኪያኒዝም ብቻ ነው ያነሳው። እግዚአብሔር በሶስት ሞዶች ወይ ኩነቶች ራሱን ገልጧል የሚል ነው ያለው። አሁን ይሄ እንግዲህ እንደማያዋጣ አሁን ያሉት ሰዎች ይሄ እንደማያዋጣ ፍጹም ስለገባቸው፣ ምክንያቱም በሞዳሊስቲክ ሞናርኪያኒዝም ሞዴል ከተባለ አሁን ላይ እግዚአብሔር መንፈስ ቅዱስ ነው የሚሆነው ማለት ነው። አብም አይሆንም ወልድም አይሆንም። ይሄ ደግሞ በመጽሐፍ ቅዱስ አንድ ስንዝር ስለማያራምዳቸው ያንን ነገር ወደ ጎን ትተው አሁን ከላይ ያየናቸው ሞዴሎች ግማሹን ከኦርቶዶክስ ከዛም ከዚህም ቀራርመው ዝብርቅርቅ አድርገው ለመስራት ሞክረዋል። ስለዚህ አሁን አንድ ኦንሊ ጂሰስ አግኝታችሁ ብትነግሩት በአብ በወልድ በመንፈስ ቅዱስ እናናለን የሚል ነው መልሱ የሚሆነው። እንዴት አድርገን የምታምነው ብላችሁ ብትሉት ወልድ ስጋው ነው፣ በስጋው ውስጥ ደግሞ አብ አለ፣ መንፈስ ቅዱስ ደግሞ እስትንፋሱ ነው የሚል መልስ ነው የሚነግራችሁ ማለት ነው። ስለዚህ ወልድን በውስጡ ያለው ወልድ አምላክ ነው ወይ ብትሉት አዎ ነው መልሱ። ምክንያቱም
በውስጡ ያደረው አምላክ ስለሚያደርገው የአምላክ ስጋ ነውና አምላክ የማይሆንበት ምን ምክንያት አለን የሚለው። ስለዚህ ይሄ አሁን ነገሩን ለማወዛገብ ያደረጉት ነው እንጂ እነሱ በስላሴ ያው አሁንም እናምናለን አይሉም፣ ግን በተለየ መልኩ በሶስትነት ቢያንስ እናምናለን የምትል ማዳለጫ ሰርተዋል ማለት ነው። እንግዲህ ወደ ሰባሪዎስ ስንመለስ ይሄ ያው የአስተምሮተ ስላሴ ሞዴላቸውን እንደ በጥቂቱም ቢሆን እንድናቀው ነው። ለጥንቱ ሞዳሊስት ናቸው ብለን መጃጃል አይጠበቅብንም። የተለያየ እንትን ስለሰሩ ማለት ነው፣ ማምለጫ ነው። ሰባሪዎስ እንግዲህ ይሄንን ነገር ሲናገር ማለትም እግዚአብሔር አንድ ዘመን አብ ነበር፣ ቀጥሎ ወልድ ነበር፣ ቀጥሎ መንፈስ ቅዱስ ነበር። እንግዲህ ረብሻው የተነሳው የኢየሱስና የአብ ግንኙነት ላይ ነው። እሱ ከቴዎዶጦስ ለየት ባለ መልኩ ያቀረበው የመፍትሄ ሐሳብ አይደለም። እግዚአብሔር አንድ ዘመን አብ ነበር፣ ቀጥሎ ወልድ ሆነ፣ ቀጥሎ መንፈስ ቅዱስ ሆነ የሚል ነው። እሱ ይሄ መፍትሄ ሐሳቡ ነው። ለዛ ነገሮች ላቀረባቸው ሐሳቦች መጽሐፍ ቅዱሳዊ ማስረጃዎች ግን አቅርቧል። እነሱን እንግዲህ ረጋ ብለን ለማየት እንሞክራለን። ዝም ብሎ እንደ ቴዎዶጦስ ዝም ብሎ ሐሳብ ብቻ አይደለም ያቀረበው፣ ግን እሱ ቢያንስ እስከዛሬም ድረስ እነሱ የሚጠቀሙባቸው የዘለቁ ማስረጃዎችን ለማቅረብ ሞክሯል ማለት ነው። እነዛን እንመለከታቸዋለን። አንደኛ ያቀረበው ዛሬም የሚጠቀሙበት ያው አሁን ለሁላችንም ይጠቅመናል ይሄ ነገር። የመጀመሪያ ኢየሱስ አብ ነው የሚል ነው። ኢየሱስ አብ ነው። እንግዲህ ለዚህም ዛሬም ያው ጥቅም ላይ የዋለ ጥቅስ ስለሆነ እሱም ረጋ ብለን ያው ጥቅሱንም እየጻፋችሁ እየተነጋገርንበት እንሄዳለን። እንግዲህ የሐዋርያት ቤተክርስቲያን ዛሬም የምታምነው ኢየሱስ አብ መሆኑን ነው። ኢየሱስ አብ ነው ስትል ግን ቅድም እንዳልኩት ሞዳሊስቲክ በሆነ መንገድ ሳይሆን ኢየሱስ አብ ነው ስትል የአብ ማደሪያ ነው፣ ስጋው ነው። ስጋው እስከሆነ ድረስ ደግሞ እሱም አምላክ ነው። ያ በውስጡ አምላክ ማደሩ እሱን አምላክ ያደርገዋል ብለው ይላሉ። እና እንግዲህ እዚህ ጋር ያው ብዙ የተዘባረቀ ሐሳብ ቢኖራቸውም ዞሮ ዞሮ የሚጠቀሙባቸውን ጥቅሶች ረጋ ብለን እንመልከት። ኢሳይያስ 9 ቁጥር 6 ኢሳይያስ 9 ቁጥር 6 ያው መጀመሪያ ላይ ማስታወቂያ እንግዲህ እንደተናገርነው ይሄንን የምትከታተሉ ወገኖች የግድ ስክሪፕቶና ወረቀት ያስፈልጋችኋል። መጀመሪያ ላይ እንዳልነው አንዳንዶቹን እንግዲህ እንዴት እንደምናደርግ አላውቅም፣ ወይ በኖትም ደረጃ ፖስት እናደርጋለን ቆራርጠንም ቢሆን፣ አንዳንዶቹ ጠለቅ ያለ ትርጉም የሚያስፈልጋቸው እንደዛ እናደርጋለን። ግን ኢሳይያስ 9:6ን በተመለከተ ያው ጥቅሱ የምናውቀው ጥቅስ ነው እና እዛ ጥቅስ ላይ ኢየሱስ ክርስቶስ ዘላለማዊው አብ ተብሏል። እንግዲህ ስሙም የዘላለም አባት እንደምታውቁት ያው የዘላለም አባት ስለሚል ኢየሱስን ከዘላለሙ አብ መሆኑን ያመለክታል። እንግዲህ አብ የሚለው ቃል የግዕዝ ቃል ነው። ዕብራይስጡም እንደዛው ዕብራይስጡም አብ ይላሉ። ስለዚህ የዘላለም አባት ይባላል ተብሎ በኢሳይያስ ስለተነገረ ኢየሱስ ክርስቶስ ከዘላለምም አብ ነበረ የሚል ትምህርት ነው የሚያመጡት። ይሄን እንግዲህ አንድም እንደው አሁን ቅድም ከዘረዘርናቸው ከሞዴሎቹም ጋር ስንመለከተው አብሮ መሄድ ነገር አይደለም። ጥቅሱን ለብቻው እንተነትናለን። ግን ቅድም ባየናቸው ሞዴሎች ላይ አብን አምላክ ያደረጉበት እግዚአብሔርን ራሱ አምላክ ያደረጉበት ሞዴሎች ላይ ስንመለከት ኢየሱስ አብ ነው የሚል እንድምታ የለም እዛ ውስጥ ሞዴሎቹ ውስጥ። ኢየሱስን በብሉይ ኪዳን የሐዋርያት ቤተክርስቲያን የእግዚአብሔር ቃል ነው ብላ ነው የምታምነው። መናገሪያው ቃል ደግሞ ሲባል መናገሪያው ማለት ነው። አብ የሚናገርበት ልሳኑ መናገሪያው ኢየሱስ ነው የምትለው። እዚህ ላይ እንግዲህ ከዘላለሙ አብ ተሏል ስለሚል ኢሳይያስ 9:6 ላይ ኢየሱስ ክርስቶስ ከዘላለሙ አብ ነበረ የሚል ትምህርት አላቸው። እንዳልኩት ሞዴሉ ላይ ቢጋጭም ቃሉን እንግዲህ እንየው። እዛ ቦታ ላይ መጀመሪያ ማድረግ የሚገባን ነገር ምንድነው?
የዘላለም አባት ይባላል የሚል ቃል አለ። ይባላል የሚለውን ግስ ደግሞ መስመር አድርጉበት። ኢሳይያስ ይህን ትንቢት ሲናገር ስለ ክርስቶስ ነው የተናገረው። ምንም ንግግር የለውም። ትክክል ነው። የዘላለም አባት ይባላል ነው ያለው እኮ። ይባላል የሚለው ግስ ወደፊት ስለሚሆን ነገር የሚናገረው ፊውቸር ቴንስ ነው። አንዱን ነገር እሱን አስምሩበት። ግን ያም ቀርቶ ምን ማለት ነው? አሁን በዛ ክፍል ውስጥ የዘላለም አባት ሲባል አባት የሚለው ቃል ገንጥለን አውጥተን አባት የሚለው ቃል በዚህ ሐረግ ውስጥ የዘላለም አባት ብሎ ሲል በዚህ ሐረግ ውስጥ በምንነት ነው የዋለው ነው ጥያቄው። አባት የሚለው በምንነት ነው የዋለው። ስለዚህ ይህንን ነገር ስንመለከት ሌሎች ጥቅሶችን ማየት እንግዲህ ግድ ይሆንብናል። ሌሎች ጥቅሶችን እንመለከትና በእንደዚህ አይነት መልኩ በብሉይ ኪዳን የተጠሩ ሌሎች ሰዎች የሉም ወይ የሚለውን ደግሞ እንመለከታለን። ከዛ በኋላ እናጠቃልለዋለን። ቃሉ በምንነት ነው? አብ የሚለው ቃል እንደ ስያሜን የተቀመጠለት፣ እንደ ቅጽል የተቀመጠለት፣ እንደ ምንድን የተቀመጠለት የሚለውን እንድንፈታ ማለት ነው። ስለዚህ መጀመሪያ ላይ እንግዲህ የምንመለከተው ጥቅሱን እናንተ ጻፉ። ሁለተኛ ሳሙኤል 23:31 ሁለተኛ ሳሙኤል 23:31 ሁለተኛ ሳሙኤል 23:31 እዛ ላይ አቢ አልቦን የሚል ስም እናገኛለን። አቢ አልቦን የሚለው ቃል ከሁለት ቃላት የተዋቀረ ነው። አቢ አባቴ ማለት ነው። አብ የሚለው ቃል አብ አባት ሆኖ ሳለ አቢ ብሎ ሲል ደግሞ የኔ አባት ማለት ነው። ቅጥያው ያችን ነው የምታመለክተው፣ የኔ አባት። ስለዚህ አቢ አልቦን የሚለው ቃል እንግዲህ ስንመለከተው ከሁለት ቃል ነው። አቢ የሚለው አባት፣ አልቦን የሚለው ቃል ደግሞ ለብቻው ጥንካሬን የሚያመለክት ቃል ነው። ስለዚህ አቢ አልቦን ብሎ ማለት የጥንካሬ አባት ማለት ነው። የጥንካሬ አባት ስሙ ሲፈታ የጥንካሬ አባት ብለን ስንል ደግሞ ምን ማለታችን ነው? ጥንካሬ የሚለው ሰው ነው ወይስ ምንድነው? ለምሳሌ ጠንክር የሚባል ወንድም ቢኖር የጠንክር አባት ብዬ ካልኩኝ ጠንክር ስም ነው። ነገር ግን የጥንካሬ አባት ብዬ ካልኩኝ ጥንካሬ የሚለው ቃል ስም ካልሆነ ቅጽል ለሚሆነው ማለት ነው። ስም ካልሆነ ቅጽል ለሚሆነው፣ ቅጽል ከሆነ ደግሞ አንድ ቅጽል አንድን ስም የሚያጎለምስ ነው። ቅጽል የምንለው ነገር ለምሳሌ ቀይ መኪና ብዬ ካልኩ፣ ረጅም ሰው ብዬ ካልኩ ረጅሙ ቅጽል ነው። ሰውየውን የሚያጎለምሰው ማለትም የሚያብራራው ማለት ነው። ሰውየው ረጅም መሆኑን ይነግረኛል። ቀይ መኪና ብዬ ካልኩ መኪናዋ ቀይ መሆኑን የሚነግረኝ ቀይ የሚለው ቅጽል ነው። ስለዚህ አሁን እዚህ ቦታ ላይ የጥንካሬ አባት የሚለው ቃል እንግዲህ የግለሰብ ጥንካሬ የሚባል ሰው አባት እስካልሆነ ድረስ ደግሞም አይደለም ለምን ስሙ ራሱ በስምነት ተቀምጧልና የጥንካሬ አባት ማለት እጅግ ጠንካራ ማለት ነው። የጥንካሬ አባት ያው ሌሎችም ምሳሌዎች እየደረብን ስንሄድ በይበልጥ ግልጽ ይሆንልናል። ስለዚህ አቢ አልቦን የተባለ ሰው ነበር። ይሄ አቢ አልቦን እጅግ ጠንካራ ማለት ነው። ስለዚህ አባት የሚለው ቃል የጥንካሬ አባት ሲባል እጅግ ጠንካራ አባት የሚለው ቃል እጅግ የሚለውን ቅጽል የሚሰጥ ቃል ነው ማለት ነው። እጅግ ጠንካራ። ሌላ ደግሞ አቢያሳፍ ዘጸአት አቢያሳፍ ዘጸአት 6:24 ዘጸአት 6:24 እዛ ላይ እንግዲህ አቢያሳፍ የተባለው ሰውን ስንመለከት የመሰብሰብ አባት የሚል ትርጉም ተሰጥቶታል። የመሰብሰብ አባት
ልክ እንደቀድሞ አሁን ነገርየው መተንተን ከጀመርን የመሰብሰብ አባት ሲባል ሰብስቤ የሚባል ሰው ካለ ነገሩ ያስኬዳል። የሰብስቤ አባት ነው ግን መባል ያለበት፣ የመሰብሰብ አባት መባል የለበትም። ለምን የምትለዋ ቃል ልብ አድርጉ፣ የምትለዋ ገንዛቢ ታደርገዋለች ነገሩን፣ የእከሌ ብለን ስንል ማለት ነው። ስለዚህ እዛ ውስጥ የሰብስቤ አባት ከተባለ ትክክል ነው። ግን የሰብስቤ አባት አይደለም እዚህ ጋር የተባለው፣ የመሰብሰብ አባት። ስለዚህ አባት የሚለው ቃል በቅጽልነት እንደመዋሉ መጠን አሁን የመሰብሰብ አባት የሚለውን ፍቺ ይሰጠን ብለን ካልን እጅግ ሰብሳቢ ማለት ነው። የመሰብሰብ አባት እጅግ ሰብሳቢ የሚል ትርጉም ይሰጣል ማለት ነው። ሶስተኛ ማስረጃ የምንወስደው ሴት ናት። እንደው ያው ነገሩን ቀየጥ ለማድረግ ሴት ናት። አቢጋኤል ትባላለች። አቢጋኤል ሴት ናት። በአንደኛ ዜና ምዕራፍ 2 ቁጥር 16 አንደኛ ዜና ምዕራፍ 2 ቁጥር 16 ላይ አንደኛ ዜና ምዕራፍ 2 ቁጥር 16 እንግዲህ ምን ማለት ነው? ከፍ የማለት አባት ማለት ነው። ልብ አድርጉ፣ ሴትየዋ ሴት ናት። ከፍ የማለት አባት የሚል ትርጉም ነው ቃል በቃል እንትኑ ሲተረጎም። አቢጋኤል ከፍ የማለት አባት ማለት ነው። ከፍ የማለት እናት አልተባለችም። ለምን? እሷን የሚገልጥ ቃል ነውና የተፈለገው እዚህ ቦታ ላይ ከፍ የማለት አባት ነው ቃሉ የሚለው። አባት የሚለው ቃል እጅግ የሚለውን ቅጽል ስለሆነ የሚተካው እጅግ ከፍ ያለች ለማለት ነው። እጅግ ከፍ ያለች። አንዳንድ ስሞች አሉ ኢትዮጵያ ውስጥ በለጡ የሚባሉ። ስለዚህ ምናልባት በለጡ ልትሆን ትችላለች፣ ግን እጅግ ከፍ ያለች ማለት ነው። ከአዲስ ኪዳን አንድ ጥቅስ እንውሰድና ወደ ዋናው ጥቅሳችን ገና አልተመለስንም። ከአዲስ ኪዳን አንድ ጥቅስ ስንወስድ ዮሐንስ 8:44 ዮሐንስ 8:44 ላይ ሰይጣን የሐሰት አባት ተብሏል። የሐሰት አባት ጥቅሱን እስካሁን በሄድንበት መንገድ በተመሳሳይ መንገድ እንፍታው። ሐሰት ሰው አይደለም፣ አሁንም የሐሰት አባት ነው የተባለው። ስለዚህ እጅግ ሐሳዊ ለማለት ነው። እጅግ ሐሳዊ እና እነዚህ ነገሮች እንግዲህ አሁን አጠረቃቅመን ስንመለከት አባት የሚለው ቃል በቅጽልነት ነው የዋለው ማለት ነው። በአድጀክቲቭ ወይም ቅጽል በቅጽልነት ነው የዋለው። እንግዲህ በቅጽልነት ከዋለ የአንድን ነገር ያንን የሚያጎለምሰውን ስም ለማብራራት የዋለ ቅጽል ነው ማለት ነው። ወደ ኢሳይያስ 9:6 ስንሄድ ኢሳይያስ 9:6 ስለ ኢየሱስ ክርስቶስ ስለሚመጣው መሲህ ሲናገር ምን ይባላል አለ? አቢአድ፣ በዕብራይስጡ አቢአድ እንግዲህ አቢአድ ከተባለ እንደዚህ ተብሎ ይጠራል ነው ያለው። ከዘላለሙ እነሱ እንደሚሉት ከዘላለሙ አብ ነበር አላለም። እንደዚህ ተብሎ ይጠራል። ምን ተብሎ ይጠራል? በትርጉም የዘላለም አባት ይባላል። አሁን እንግዲህ ዘላለም የሚባሉ ሰዎች አሉ። ቅድም ባየናቸው ሳምፕሎች መሰረት ከተመለከተ ዘላለም የሚባለው ልጅ አባት አይደለም። እዚህ ጋር የዘላለም አባት ልክ በቅድሙ ሳምፕል ስንሄድ ደግሞ እጅግ ዘላለማዊ ማለት ነው። ስለዚህ መሲሁ በሚመጣበት ጊዜ ጌታችን ኢየሱስ ክርስቶስ እጅግ ዘላለማዊ ይባላል። እጅግ ዘላለማዊ ይባላል። እንግዲህ ጌታችን ኢየሱስ ክርስቶስም ወደ መሃል ስንገባ የምናነሳቸው ሐሳቦች አሉ። እኔ አልፋና ኦሜጋ ነኝ ብሏል። እንግዲህ እኔ አልፋና ኦሜጋ ነኝ ምንም መድረሻ የሌለው ዘላለማዊ ማለት ነው። ስለዚህ ትንቢቱም ስለዛ ነው የሚናገረው። እጅግ ዘላለማዊ ይባላል ሲመጣ እና ኢሳይያስ 9:6 እነርሱ እንደሚሉት ኢየሱስ ክርስቶስን ከዘላለሙ አብ እንደነበረ የሚገልጥ አይደለም። በብሉይ ባየናቸው ተጨማሪ 3 ስሞች
በአዲስ ኪዳን ባየነውም አንድ ስም ላይ ስንመለከት ጌታችን ኢየሱስ ክርስቶስ ወደ ምድር በስጋ በሚገለጥበት በስጋው ወራት እጅግ ዘላለማዊ ይባላል ለማለት ነው እንጂ ከዘላለሙ አብ ይባላል የሚል የለም። ስለዚህ እንግዲህ አንድ የተጠቀመው ማስረጃ ሰባሊዮስ ይሄንን ነበር። ያው ዛሬም ድረስ ይጠቀሙታል። ግን ይሄ ነገር ፈጽሞ የሚያዋጣቸው አይደለም። አሁን እንትናችን ሐሳብ እየተነጋገርን ያለነው ስለሱ ስላልሆነ ነው እንጂ እዛም ላይ ራሳቸው ቄስ ተክለማርያም ከጻፉት መጽሐፍ ብንሄድ ተቃራኒ ሐሳብም እናገኛለን። ዞሮ ዞሮ ጥቅሱ አይጠቅማቸውም። ሁለተኛው ጥቅስ ሰባሊዮስ የተጠቀመው ነጥቡ ምንድነው የሚለው ኢየሱስ የአብ ስጋ ነው የሚል ነው። ቅድምም ጨረፍ አድርገን አንስተናል። ኢየሱስ የአብ ስጋ ነው። ዛሬ ይሄንን ይጠቀማሉ፣ በስፋት ነው የሚጠቀሙት። ዋነኛ ጥቅሳቸውን በደንብ አድርገን ለመመልከት እንሞክራለን። ዋነኛ ጥቅሳቸው ቆላስይስ ምዕራፍ 2 ቁጥር 9 ነው። ቆላስይስ ምዕራፍ 2 ቁጥር 9 እንግዲህ እዛ ውስጥ ቃሉ ምንድነው የሚለው ስናነበው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና እና እንግዲህ ይሄንን ተጠቅመው ዛሬም ያሉት የኦንሊ ጂሰስ ሰዎች በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ስለሚኖር በእርሱ ተገልጦ የሚኖረው አብ ነው። ይሄ የመለኮት ሙላት የሚለው ቃል አብን የሚያመለክተው ባይ ናቸው። እርሱ የሚለው ተውላጠ ስም ክርስቶስን እንደሚያመለክት ግልጽ ነው፣ ልክ ነው። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲል ግን አብ በሙላት ተገልጦ ይኖራል ማለት ግን አይደለም ነው። መጀመሪያ እስቲ ታሪካዊ ይዘቱን እንመልከት። ሐዋርያው ጳውሎስ እንግዲህ የቆላስይሱን ጥቅስ ጳውሎስ ቆላስይስ ላይ የተጠቀመባቸውን ጉዳዮች የቆላስይስ ቤተክርስቲያን ምንድን ነበር ችግሩ፣ ቆላስይስ ጳውሎስ በቆላስይስ የነበረውን ችግር ለመፍታት ምን ተጠቀመ የሚለውን በሚነሱ ጥቅሶች ላይ በተደጋጋሚ እናነሳዋለን። የአዲስ ኪዳናችን መልእክቶች ሲጻፉ ለዛሬ ማለትም ዛሬ ድረስ እንደ እግዚአብሔር ቃልነት ቢሰሩም ግን የመጀመሪያ ተቀባይ ያላቸው የመጀመሪያ አድሬስ ማድረግ የተፈለገ ችግርም እንዳለ መዘንጋት የለብንም። ጳውሎስ ለቆላስይስ ቤተክርስቲያን ሲጽፍ እዛው የነበረውን ችግር ለመቅረፍ የመጀመሪያው ዓላማው ነው። ቃሉ ደግሞ ዘላለማዊ እንደመሆኑ መጠን ዛሬም ድረስ የእግዚአብሔር ቃል ነውና ለኛም ይሰራልናል። ጳውሎስ እንዲህም በጻፈበት ወቅት ቆላስይስ ቤተክርስቲያን ውስጥ አንዳንድ የገቡ የስተት ትምህርቶች ነበሩ። እንግዲህ በመጀመሪያው በሁለተኛው ምዕተ ዓመት በሶስተኛው እንዲህ እያለ በሚቀጥሉት ምዕተ ዓመታት ውስጥ በጣም ቤተክርስቲያንን ካስቸገሩ አስተምህሮች አንዱ ኖስቲሲዝም የሚባለው ነው። እና ይሄ የኖስቲሲዝም አስተምህሮ በጣም መርዘኛ ነው። ሰፋ ያለ ያው ጉግል ብታረጉም ያው በዝርዝር ሐሳቡ ማግኘት ይችላልላችሁ። አሁን በሱ ጊዜ አንጨርስም። እና ዋናው እንግዲህ አንዳንድ ከጉዳያችን ጋር የተያያዘ የሚያነሳው ነገር ምንድነው ማተር ወይም ቁስ አካል እኩይ ነው፣ ኢቪል ነው የሚል አስተምህሮ ነው ያለው። እኩይ ነው። ስለዚህ ቁስ አካል ወይም ማተር እኩይ ስለሆነ ይሄ ቁስ አካል አንድም ቅዱስ በሆነው አምላካችን የተፈጠረ አይደለም። እንግዲህ በኖስቲኮች አመለካከት መሰረት ከአምላክ የሚመነጩ አማልክት አሉ። በእነሱ ነው ይሄ አምላክ ስራውን የሚሰራው። ምክንያቱም ይሄን የረከሰ ዓለም ይሄ አምላክ ይሄ ቅዱስ የሆነ አምላክ አልፈጠረውም። ግን ከሱ የሚመነጩት አማልክት እንደውም ኖስቲኮቹ በጣም የከፋ ከሱ የመነጨ እጅግ የከፋ አምላክ ነው የፈጠራቸው የሚል አመለካከት አላቸው። ስለዚህ እንግዲህ ኖስቲኮች በስጋ ውስጥ ስጋን እርኩስ ነው የሚሉት። ያው ፍጥረት በአጠቃላይ እርኩስ ነው ብለው ስለሚያምኑ እርኩስ ስለሆነ በስጋ ውስጥ አምላክ አያርም የሚል አመለካከት አላቸው። ጳውሎስ እንግዲህ እዚህ ጋር ወደ ዋናው ትርጉም እንመጣለን። ግን በዳህራይ መሰረትነት በባክግራውንድነት ግን የምናየው ቁስ አካል እኩይ ነው ብለው የሚያምኑት ሰዎች ትምህርት ቆላስይስን ትንሽ አምሷታል ቤተክርስቲያኒቷን። እና ከዚህ የተነሳ
ያንን ለዚህ ሐሳብ መልስ ለመስጠት ነው ጳውሎስ እንደዛ እየተናገረ ያለው። ኖስቲኮች ብቻም አይደሉም። ሌሎች እንግዲህ በመጀመሪያው በሁለተኛው ምዕተ ዓመት ውስጥ የተስፋፉ ስህተት ትምህርቶች ነበሩ እና እነዚህ ስህተት ትምህርቶች ብዙውን ቤተክርስቲያን አባቶችም ፈላስፎችንም ጸሐፊያንንም አስተዋል ማለት ሐሳብ አስቀይረዋል። ለምሳሌ ቴዎፍሎስ የተባለው በ180 አካባቢ የኖረው የቤተክርስቲያን አባት እና ይሄ ሰው ስለ ሥላሴው ሲያወራ ወይም ሲያስብ እግዚአብሔርን እንደ አንድ ይቆጥራል፣ ጥበብና ቃልን ደግሞ ሁለቱ የእግዚአብሔር እጆች ናቸው ብሎ ያምን ነበር። እንግዲህ የኢየሱስ ሥላሴ በዚህ መልክ የተዋቀረ ነበር ማለት ነው። የእግዚአብሔር ሁለት እጆች እንግዲህ ጥበብና ቃል ዓለምን የፈጠረባቸው ልክ እንደ እጅ የተጠቀመባቸው ናቸው ብሎ ስለሚያምን ነው። ሌሎችም እንደነ አይሬኒየስ በኦርቶዶክስ ዓለም ሄሬኔዎስ ተብሎ የሚጠራው እነሱም ይሄንን አነጋገር ተጠቅሟል በአስተምሮ ላይ። ፊሎ የሚባለው ፍልስፍናም ደግሞ የፍልስፍናም በሌሎችም በክርስቲያን ማስተምሮ ውስጥ እጁ አለ። ፍትህ፣ ጥበብና ቃል ልክ እንደ ሥላሴ አድርጎ ይወስዳቸው ነበረ። ፈላስፋው ፕሌቶ በአማርኛው አፍላጦን የሚባለው ፕሌቶ ደግሞ ዴሚውርጅ የሚባል አምላክ አለ፣ የአምላክ ወኪል የሆነ በሱ በኩል ፍጥረት እንደተፈጠረ ያምን ነበር። እነዚህ ሁሉ አሁን እንግዲህ ለምንድነው ማንሳት ያስፈልገን ብለን ስንል አምላክ በተቀደሰ ሥጋ ውስጥ እንጂ በረከሰ ሥጋ ውስጥ አያድርም የሚል በስፋት የናኘ አመለካከት ስለነበረ ማለት ነው። በተለይ በቆላሲስ በብዙዎቹም አዲስ ኪዳናችን ውስጥ ባሉ በብዙ አብያተ ክርስቲያናት ውስጥ የዚህ አይነት አስተምሮ ነበረ። አንደኛ ዮሐንስም ላይ ስንመለከት አንደኛ ዮሐንስ ላይም ጳውሎስ ዮሐንስ በእስያ ለነበሩት ሲልክ ይህንኑ ኖስቲሲዝም ለመዋጋት ጥረት አድርጓል እና እንግዲህ ጳውሎስ ባክግራውንዱ ይህንን ነገር ቆላሲስ 2:9 ላይ ይህን ቃል ሲናገር ታሳቢ ያደረገው እንደዚህ አይነት መርዘኛ ትምህርት ገብቷል እና ይህን መርዘኛ ትምህርት እንዴት አድርጌን የምዋጋው የሚል እሳቤ ጭንቅላት ውስጥ አስቀምጦ ነው። ስለዚህ ወደ ጥቅሱ ትርጉም ስንመጣ ጳውሎስ እዛ ቦታ ላይ የተጠቀመበት ቃል ምን የሚል ቃል ነው? የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ብሎ ሲል መለኮት ለሚለው ቃል እንግዲህ ያንን ኦንሊ ጂሰሶች ተርጉመው ነው ልብ አድርጉ። ተርጉመው ምንድነው ያሉት? አብ በሙላት በኢየሱስ ውስጥ ይኖራል ማለቱ ነው። እንግዲህ ከሰባሌዎስ ጀምሮ ማለት ነው። ቃሉ ግን አብ በሙላት ይኖራል ብሏል ወይ? መልሱ አላለም ነው። ግሪክኛው አብ ለሚለው ቃል የግሪክኛው ቃል ፓትሮስ የሚል ነው። ፓትሮስ በላቲኑም ፓቴር ብለው ይላሉ። ስለዚህ ፓትሮስ የሚል ቃል አልተጠቀመም። ቴዎቴቶስ የሚል ቃል የተጠቀመው። ቴዎቴቶስ የሚለው ቃል ምን ማለት ነው? እግዚአብሔርነት ማለት ነው። ቴዎቴቶስ የሚለው ቃል እንግዲህ እግዚአብሔርነት ማለት ነው። አብነት ማለት አይደለም። ያን አጥመው ነው አሁን የመለኮት ሙላቱ በሰውነት ተገልጦ ይኖራል ሲባል በኢየሱስ ውስጥ አብ በሙላት ይኖራል ብለው የሚሞግቱም እንደዛ ላይ ነው። ትክክል አይደለም ነው እኛ የምንለው። ትክክል አይደለም። ግሪክኛው ቴዎቴቶስ ነው ያለው። ቴዎቴቶስ ብሎ ካለ ደግሞ እግዚአብሔርነት በኢየሱስ ክርስቶስ ውስጥ በሙላት አለ ማለቱ ነው እንጂ አብነት በሙላት አለ ማለቱ አይደለም ነው። አብነት በሙላት በሱ ውስጥ አለ ማለቱ አይደለም። ስለዚህ ጥቅሱ አለ አግባብ ተተርጉሟል ነው እኛ እያልን ያለ ነው። እነዚህ እንግዲህ ሁለት ሌሎችም አሉ። እንግዲህ 1:30 እየደረሰ ሰዓታችን ዛሬ 1:30 ነው እናቆማለን ያልነው። ግን በሚቀጥሉት እንደ እግዚአብሔር ፍቃድ ከሚቀጥሉት ጊዜያት በኋላ ሁሉም ሰው ለመሳተፍ እድል እንዲኖረው ከ1 ሰዓት ጀምረን እስከ 2 ሰዓት ነው የምንሄደው። ቅድም እንዳልኩት ምናልባት እንግዲህ ጆስ ከሰማኝ የቀረውን ደቂቃ ምናልባት ለጥያቄ እናድርገው ወይስ ጥያቄዎች ደግሞ
በልክ በሜሴጅ ተልከው መልስ በሚቀጥለው በመግቢያ ላይ ይሰጣቸው የሚለው ነገር እስቲ አንተ የሆነ ነገር በለን። እሺ ዶክተር አይ ቲንክ ብዙ ይተማርን ያለ ነው እና ሰዓታችን አንድ ተኩል ነው ማለቂያው የዛሬው ኢንትሮዳክሽን እና ጥያቄ ያላችሁ ሰዎች አሁን ምናልባት በ10 ደቂቃ ኦልሞስት ከ21 ነው ተኩል ነው የምንጨርሰው ሰው የቀረች 9 ደቂቃ አለች ምናልባት እንደው መጠየቅ አለብኝ የምትሉት ካለ አንድ ሰው ሁለት ሰው ጥያቄ አይተን መርጠን ዶክተር አጠር አድርጎ ይመልስላችሁና ሪካርዶ አለ ኦቨርኦል ሪካርዶን የምንጭንላችሁ ይሆናል ማለት ነው እዚሁ ላይ እና ምናልባት አንድ 2 ደቂቃ ዶክ እንትን እንቀበል ጥያቄ እንቀበል ምናልባት 2 ደቂቃ ይሰማል አማንም ገብቷል እሺ አሁን ይሰማኛል እንቀበል ችግር የለም ምናልባትም ዛሬም ያልገቡ ሰዎች ሊኖሩ ስለሚችሉ እዚህ ላይ አቁመነው ኔክስት ደግሞ ያው ጥቅሶችም ስላሉ እያየን እንሄዳለን በደንብ ስለዚህ ኦኬ ይሁን የነጻነት ዶክ ነጻነት ዳዊት አንድ ጥያቄ ጠይቋል ይቅርታ ግን ህፃን ተወልዶናል ወንድ ልጅ ተሰጥቶናል የሚለው ማለት ነው በቃ ጥሩ ህፃን ተወልዶልናል ወንድ ልጅም ተሰጥቶናል ነው የሚለው is past so future present ታደርግም የሚለው ግልጽ ነው ግን ግድ የለም ገብቶኛል ጥያቄ ገብቶኛል በጣም ጥሩ ጥያቄ ነው ኢሳይያስ በተናገረበት ዘመን እንግዲህ በብሉይ ኪዳናችን ሁለት አይነት ማለት ሁለት እንግዲህ ምንተው ምንለው ማለትም ምንተው ማለት ደብል እጥፍ የሆነ ፍጻሜ ያላቸው ትንቢቶች አሉ በመዝሙራትም ውስጥ በትንቢታትም ውስጥ በዛው ዘመን ተፈጽመው እንደገና ደግሞ በሚቀጥለው ዘመን ለኢየሱስ ክርስቶስን የሚመለከቱ ትንቢታት አሉ አንዱ ይሄ ነው ደብል ፉልፊልመንት ያላቸው ትንቢቶች ይሏቸዋል እና እነዚህ ደብል ፉልፊልመንት ያላቸው ወይም ሁለት ፍጻሜ ያላቸው ትንቢቶች ከሚባሉት አንዱ የኢሳይያሱ ነው ኢሳይያስ ያንን ትንቢት ሲናገር እንደውም የወንጀል ሰዎች ይሞግታሉ ይሄ እኮ በዛው ዘመን የተፈጸመ ነው ብለው ይላሉ በምንድነው የምናውቀው ብዙ ጊዜ ትንቢቱ ለአዲስ ኪዳንም የሚጠቅም ነው አይደለም የሚለውን በምንድነው የምናውቀው ካል የአዲስ ኪዳን እንግዲህ እስትንፋሰ እግዚአብሔር የሆኑትን የአዲስ ኪዳን መጽሐፍትን የጻፉልን ሐዋርያቱ ይጠቅሳሉ ይሄ ትንቢት አዲስ ኪዳን ላይ ሆኖ ለኢየሱስ ክርስቶስ የተነገረ ነው በሚል ስለሚጠቀስ በዛ ነው የሚታወቀው አንዱ እና በወቅቱ ልጅ ተወልዶ ነበር ኢሳይያስ በተናገረው ትንቢት ላይ ትክክልም ልጅ ተወልዷል ግን ይሄ ትንቢት አዲስ ኪዳናችንም ስለጠቀሰው ስለ ኢየሱስ ክርስቶስም የሚናገር ትንቢት ስለሆነ ነው ፊውቸር ነው ቅድም ያልኩት ስሙ እንደዛ ይባላል የሚለውን ሐረግ ነው ደግሞ ፊውቸር ነው ያልኩት ስሙ እንደዛ ይባላል አሁን እዚህኛው ላይ ስንመለከት ህፃን ተወልዶልናል ወንድ ልጅ ተሰጥቶናል እኮ ሲባል እዛው ዘመን ላይ የተወለደውን በመጀመሪያ ተፈጻሚነት እሱን ስለሚያመለክት ማለት ነው ከዛው ውጪ ግን ለኢየሱስ ሲመጣ ይሄ ነገር ምን ይሆናል ማለት ነው ትንቢት ይሆናል ግን ዋናው ጉዳያችን አሁን የትንቢቱ መጀመሪያና ኋላ መፈጸም አይደለም ግን ቃሉ ጥቅም ላይ የዋለው ቃል የዘላለም አባት የሚለው ቃል በቅጽልነት ውሏል ነው ማተኮር ያለብን አሁን ዋናው እሱ ላይ ነው ማተኮር ያለብን እዛ ላይ ነው ሌሎችም ስሞች እንዳየነው ከዚህ አባት ከሚለው ስም ጋር ተዛርፈው ወይም ተያይዘው የቀረቡ ስሞች ስላሉ እነዛ ስሞች በአጠቃላይ የሚያመለክቱት እጅግ እንደዚህ አይነት ነገር እጅግ ጠንካራ እጅግ ሰብሳቢ ለማለት ነው አባት የሚለው ቃል ከስማቸው ጋር የተያያዘው እንጂ እነሱን
ከዘላለሙ አብ ለምን እንደዛ የኢየሱስን የኢሳይያስን ካልን እኮ ሌሎችንም ሰዎች በዛው መልኩ በመቀበል ግዴታ ይኖርብናል ማለት ነው። ስለዚህ ይሄንን በዚህ ነው። እሺ እዚህ ጋር ደግሞ ሊባን ሲርና ሚል ስም አለ። የመለኮት ሙላት ሁሉ በአካል በእርሱ ይኖር ነው። አልገባኝም ነው የሚለው። እዚህ ላይ እንግዲህ የመለኮት ሙላት ሁሉ በእርሱ ይኖራል ብለን ስንል ምን አለን? መለኮት የሚለው ቃል ምንድነው ትርጉሙ የሚለውን የተረጎመው። ኦሊጂሰሶች አብ ነው ብለው ተረጎሙ። አብ በሙላት በእርሱ ውስጥ ይኖራል ማለት ነው ብለው ተረጎሙ። እኛ ደግሞ ምን አለን? ቃሉ አብ አይደለም የሚለው መለኮት የሚለው ቃል የሚተካው አብ አይደለም። ምክንያቱም እዛ ቦታ ላይ የግሪክኛው ቴዎቴቶስ የሚል ቃል ነው፣ ፓትሮስ አይደለም። ፓትሮስ የሚል ቃል ተጽፎ ቢሆን ኖሮ እውነት ነው አብ በኢየሱስ ክርስቶስ ውስጥ በሙላት ይኖራል ብለን ለማለት እንገደድ ነበር። ነገር ግን ቦታው ላይ ያለው ቃል ግሪክኛው ቴዎቴቶስ ከሆነ ቴዎቴቶስ ደግሞ እግዚአብሔርነት ማለት ነው። ጳውሎስ ምን ለማለት ነው የፈለገው? በኢየሱስ ክርስቶስ ውስጥ አምላክነት በሙላት አለ። ኢየሱስ ክርስቶስ ምንድነው ማለቱ ነው? በሙላት አምላክ ነው። ኖስቲኮች እንዳስተማሯችሁ በስጋ ውስጥ አምላክ አያድርም ሚልትን ያስተማሯችሁ ትክክል አይደለም። ጌታችን ኢየሱስ ክርስቶስ እኮ በሙላት አምላክ ነው፣ 100% አምላክ ነው። ስለዚህ ያንን ነገር ነው ጳውሎስ እንግዲህ ለማፍረስ የፈለገው ማለት ነው። እንግዲህ የሚቀጥለው ተመሳሳይ ነው። እግዚአብሔርነት አለ የሚለው ትንሽ ቢብራራ ብለዋል። ያው አብራርቻለሁ። እግዚአብሔርነት የሚለው ቃል ደግሞ በእርሱ ውስጥ ኢየሱስ ክርስቶስ ሙሉ ለሙሉ እግዚአብሔር ነው ማለት ነው። ሰውም እግዚአብሔር ነው። በሰውነቱ ሰው ነው። ነገር ግን በውስጡ ያለው ሌላው ባህሪ እግዚአብሔርነት ነው። ያ ደግሞ የተሻረፈ የተቆራረሰ ግማሽ በግማሽ አይደለም ነው ጳውሎስ እያለ ያለው። 100% እግዚአብሔርነት አብነት ግን አይደለም ነው። እነዚህ አይነቱን ነገሮች ገና አሁን ወደ መሃል ስንገባ ብዙ ማብራሪያ እንሰጣቸዋለን። ገና አሁን ሰባሊዮስ ያለውን ነገር እንደው ቢያንስ ጥቅሱን እናርም ብለን ነው እንጂ ገባ እያለን ስንሄድ በደንብ በስፋት በግልጽ እንመለከታቸዋለን ማለት ነው። ስለዚህ ቴዎቴቶስ ትንሽ ይብራራ የሚለው ተደጋጋሚ ስለሆነ ነው እንግዲህ ሰፋ አድርጌ የተናገርኩት። መለኮት የሚለው ቃል የአብን የወልድን የመንፈስ ቅዱስን ስም አንድ ላይ የሚይዝ ከሆነ እሺ እንዴት ነው የመለኮት ሙላት በእርሱ ተገልጦ ይኖራል ሲል አብን እንዴት ለይተን የምናየው ይላል። መለኮት የሚለው ቃል የአብን የወልድ መለኮት የሚለው የአብን የወልድና የመንፈስ ቅዱስን ስም አንድ ላይ አድርጎ የሚናገር አይደለም። እኔ እንደዛ አላልኩም። መለኮት ባህሪያቸው ነው። አንዳንዶቻችሁ ትንሽ ያው ቀደም እያላችሁ ነው በጥያቄ እንመጣለን፣ ስለ ባህሪ እንመጣለን። መለኮት የሚለው ባህሪያቸው ነው እንጂ ስማቸው ነው። ስማቸው አብ ወልድ መንፈስ ቅዱስ የሚል ነው። ባህሪያቸው ግን ሶስቱም አምላክ ነው። ስለዚህ ስማቸውና ባህሪያቸውን ያው ለያይተን ማወቅ ይኖርብናል። እነዚህ ነገሮች ገባ ስንል ደግሞ በደንብ በስፋት እናያቸው ናቸው። የዘላለም አባት ነው ማለት አብ ማለት ይሁን የሚለው ያው ተነጋገርን እኮ እሱን። የዘላለም አባት ነው ማለት እጅግ ዘላለማዊ ማለታችን ነው። እንትኖቹም አራት ምሳሌዎች ወሰድን በብሉይ ከዋናው ጥቅሳችን ጋር ማለት ነው። በአዲስ ኪዳን ደግሞ ሰይጣን የሐሰት አባት ሲባል ከዘላለሙ ለማለት አይደለም፣ በቅጽልነት እጅግ ሐሳዊ ለማለት ነው። ስለዚህ አባት የምትለው ቃል እጅግ ለማለት የተቀመጠች ቅጽል ናት። እጅግ ሰብሳቢ፣ እጅግ ዘላለማዊ እንደዚህ ለማለት ተፈልጎ ነው ብለን ያው እዛ ጋር ተነጋግረናል ማለት ነው። ሌላው ደግሞ ነፃነት ይቅርታ ግን ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል የሚለው ማን ነው? በዛ ዘመን አዎ አለ። ማለትም ኢሳይያስ በነበረበት ዘመን
የተወለደ ልጅ ስላለ ነው። ስሙም አማኑኤል ይባላል ተብሎ ስላለ ትንቢተ ኢሳይያስ ውስጥ ምዕራፍ ውስጥ ቀጥለን ማንበብ ነው እናገኘዋለን ታሪኩን። ኦኬ እሺ ሐሳባለኝ ግን ስንጨርስ ኦኬ ይቻላል። መጽሐፍ ቅዱስ ውስጥ እግዚአብሔር የሚል ቃል ለአብም ለወልድም ስለዋለ እግዚአብሔርነት ለአብ አለመሆኑ እንዴት እርግጠኛ መሆን እንችላለን የሚል ጥያቄ አለ። እንግዲህ እግዚአብሔር የሚለው ቃል ሲጀመር ግዕዝ ነው። አዎ ግዕዝ ነው እና ቴዎስ ጋድ እንደዚህ የሚባለው ማለት ነው። ስለዚህ ያ እግዚአብሔር የሚለው ቃል መለኮትነትን የሚወክል ቃል ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምንለው ማለት ነው። እግዚአብሔርነት ለአብ አለመሆኑን እንዴት እርግጠኛ መሆን እንችላለን ከተባለ እኮ አሁን እዛ ቦታ ላይ እግዚአብሔርነት ማለት መለኮትነት ማለት ነው። አምላክነት በሙላት በኢየሱስ ውስጥ አለ ለማለት ነው። አምላክነት በኢየሱስ ክርስቶስ ውስጥ ቴዎቴቶስ የሚለው ቃል እኮ ቴዎስ የሚለውን ቃል ውስጡ ያካተተ ቃል ነው። ኦኬ ቴዎቴቶስ የሚለው ቃል ቴዎስ የሚለውን ቃል ያካተተ ስለሆነ እዛ ውስጥ እግዚአብሔርነት የሚለው ቃል አምላክነትን አመልክ ነው ማለት ነው። በኢየሱስ ክርስቶስ ውስጥ አምላክነት በሙላት አለ እያልን ነው። መለኮትነት የማምክነት በኢየሱስ ውስጥ በሙላት አለ እያልን ነው። ምክንያቱም እግዚአብሔር አብ አለመሆኑን ቃል እግዚአብሔር አብን ለማመልከት ከፈለገ የግሪክኛው ማለት ያለበት ፓትሮስ ነው። ቅድም እንዳልኩት ፓትሮስ ካለ አደጋ ላይ ነን፣ ግን አላለም። ለዚህ ነው እግዚአብሔርነት አብን እንደማያመለክት እርግጠኛ የምንሆንበት ፓትሮስ አይደለም ያለው። በኢየሱስ ክርስቶስ ውስጥ በስጋ አምላክነት በሙላት አለ። አምላክነት ባህሪ ነው። አምላክነት ባህሪ እስከተባል ነው እስካልን ድረስ አብ ወልድ መንፈስ ቅዱስ የሚለው ደግሞ መለያቸው ነው። ጠጋ ስንል እናያለን ማለት እንደሆነ። ስለዚህ በዛ መልኩ ነው ማየት ያለብን ማለት ነው። ጠጋ ስንል ያው ነገሩ ፈታፈታ እያደረግን እንሄዳለን። ገና አሁን ጥቅሶቻቸውን መነካካት ነው ያዝነው እንጂ ዋናው ትምህርት ውስጥ አልገባንም። ዋናው ትምህርት ውስጥ ስንገባ በስፋት ሁሉንም ነገር እያብራራን አካልነት ምን ማለት ነው፣ አምላክነት ምን ማለት ነው፣ ሌሎችም ዲቴይሎች ውስጥ እንገባለን ገና ነው።